የኢትዮጵያ ኩራት ፍሬ ሕይወት ታምሩ የ2026 የአፍሪካ ተጽዕኖ ፈጣሪ ሴት የቢዝነስ መሪ ተባሉ። የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬ ሕይወት ታምሩ መቀመጫውን ለንደን ባደረገው አፍሪካ ቢዝነስ መጽሔት የ2026 የአፍሪካ ሴት የቢዝነስ መሪዎች አፍሪካን ዊመን ኢን ሊደርሺፕ 2026 ዕውቅናን ተቀዳጅተዋል። ይህ ዓለም አቀፍ ዕውቅና ባለፉት ዓመታት በኢትዮጵያ የቴሌኮምና የዲጂታል ትራንስፎርሜሽን ዘርፍ ላስመዘገቡት የላቀ ስኬትና ለነበራቸው ቁልፍ ሚና የተሰጠ የላቀ ክብር ነው። በዋና ሥራ አስፈጻሚዋ በሳል አመራር ኩባንያው ከመደበኛ የቴሌኮም አገልግሎት ባለፈ የሀገሪቱ የዲጂታል ኢኮኖሚ ዋና ሞተር ወደ መሆን ተሸጋግሯል። በተለይም ቀጣዩ አድማስ ዲጂታልና ከዚያም ባሻገር 2028 የተሰኘውን ስትራቴጂ በመቅረጽ ተቋሙን ለወደፊት የዲጂታል መጻኢ ዕድል ዝግጁ በማድረግ ረገድ ያሳዩት ብቃት ለሌሎች አፍሪካውያን ሴት መሪዎች ትልቅ